Akkam jirtu nagaa keessanii jiruuf jireenyi badhaadhaa jennaa nuti nagaa keenya dhagalataa waaqayyoo haa ta'u ani Dibooraadha. Har'a barumsa addaa tokkoon qabadhee dhufe innis afaan Amaariffaatiin barsiisuu dhufe. ሰላም እንዴት ናችሁ? ሁሉ መልካም ሁሉ ሰላም ብያለሁ። እኔ ዲቦራ ነኝ። የአፋን ኦሮሞ አስተማሪ ነኝ። ዛሬ ትምህርቴ የሚሆነው ለአማርኛ ተናጋሪዎች አፋን ኦሮሞን መማር ለሚፈልጉት ነው ማለት ነው። አንዳንዶቻችሁ እንደጠየቃችሁኝ በውስጥ መስመር አፋን ኦሮሞ በአማርኛ አስተምሩኝ ስላላችሁኝ ዛሬ በአማርኛ ነው ይዤላችሁ የመጣሁት ማለት ነው። እሱም ዛሬ የምንጀምረው በአፋን ኦሮሞ ቁቤ አፋን ኦሮሞ በሚለው እንጀምራለን ማለት ነው። የአፋን ኦሮሞ ፊደላትን ነው የምንማረው ዛሬ። ከዚህ በፊት በአፋን ኦሮሞ አስተምሬያለሁ። ከዛም ማግኘት ትችላላችሁ። ከዚህ በፊት ያስተማርኩት አለ ማለት ነው። እሱን እታች ከዲስክሪፕሽኑ ላይ አስቀምጥላችኋለሁ። እዛ ላይ ማግኘት ትችላላችሁ። ዛሬ ግን ማስተምረው በአማርኛ ቁቤ ፊደል ማለት በአፋን ኦሮሞ ቁቤ ማለት ነው። ፊደላት ቁቤወን ፊደል ቁቤ ፊደላት ቁቤወን አፋን ኦሮሞ የአፋን ኦሮሞ ፊደላትን ነው የምንማረው። አፋን ኦሮሞ ውስጥ የሚገኙት ፊደላት የላትን ፊደላት ናቸው። አፋን ኦሮሞ ውስጥ ስንት ፊደላቶች ይገኛሉ? እነሱ ለስንት ይካፈላሉ የሚለውን አብረን እናያለን ማለት ነው። አፋን ኦሮሞ ውስጥ 33 ፊደላት ይገኛሉ። 33 ፊደላቶች ይገኛሉ ማለት ነው አፋን ኦሮሞ ውስጥ። እነዚህ 33 ፊደላት በሶስት ይከፈላሉ። አንደኛ የመጀመሪያ አናባቢ የሚባሉት በአፋን ኦሮሞ ዱበቺፍቱ አናባቢ ማለት ዱበቺፍቱ ናቸው። ሁለተኛ ተነባቢ የሚባሉት ደግሞ በአፋን ኦሮሞ ዱቢፈማ ነው የሚባሉት። ዱቢፈማ አናባቢ ዱበቺፍቱ ተነባቢ ዱቢፈማ ነው የሚባሉት በአፋን ኦሮሞ። የሶስተኛው ደግሞ ድርብ ፊደላት ቁቤ ደቻ ድርብ ፊደላት ቁቤ ደቻ። እነዚህ 33ቱ ፊደላት በሶስት ይከፈላሉ ማለት ነው። የመጀመሪያዎቹ ምንድናቸው? አናባቢ ማለት ዱበቺፍቱ የሚባሉት ወይም ደግሞ አናባቢ የሚባሉት በአፋን ኦሮሞ ውስጥ ስንት ናቸው? 5 ናቸው። አፋን ኦሮሞ ውስጥ 5 አናባቢዎች ይገኛሉ ማለት ነው። 5 ዱበቺፍቱዎች ይገኛሉ። ዱበቺፍቱ 5 አናባቢ። እነሱ ምን ናቸው? አ ኤ ኢ ኦ ኡ። እነዚህ አናባቢ ነው የሚባሉት። አ ኤ ኢ ኦ ኡ። እነዚህ አናባቢ ወይም ደግሞ ዱበቺፍቱ ይባላሉ። እነዚህ አናባቢ ወይም ዱበቺፍቱ የሚባሉት 5 ናቸው ማለት ነው። የሁለተኛው ተነባቢ ምንድነው የሚባሉት? ተነባቢ ዱቢፈማ በአፋን ኦሮሞ ዱቢፈማ ነው የሚባሉት። ዱቢፈማ ደግሞ ስንት ናቸው? 21 ናቸው። አፋን ኦሮሞ ውስጥ ዱቢፈማ 21 ናቸው። ተነባቢ 21 ናቸው። በአፋን ኦሮሞ ፊደላት ውስጥ 21 ዱቢፈማዎች ይገኛሉ። 21 ተነባቢዎች ይገኛሉ ማለት ነው። እነሱ ምን ናቸው? ባ ጫ ዳ ፋ ጋ ሀ ጃ ካ ላ ማ ና ጳ ቃ ራ ሳ ታ ባ
ዋ ጣ ያ ዛ እነዚህ 21 የሆኑት ምንድነው የሚባሉት? ተነባቢ ወይም ደግሞ በአፋን ኦሮሞ ዱቢፈማ ነው የሚባሉት። ዱቢፈማ እነዚህ 21 ናቸው። የሶስተኛው ደግሞ ምንድነው? ድርብ ፊደል። ድርብ ፊደላት የምንላቸው እነሱ ስንት ናቸው? 7 ናቸው። እነሱ 7 ናቸው። ድርብ ፊደላት የሚባሉት በአፋን ኦሮሞ ውስጥ 7 ናቸው ማለት ነው። እነሱ ምንድነው የሚባሉት በአፋን ኦሮሞ? ቁቤ ደቻ። ድርብ ፊደላት ቁቤ ደቻ። ድርብ ፊደላት የሚባሉት በአፋን ኦሮሞ ቁቤ ደቻ ይባላሉ። እነሱ 7 ናቸው። ቻ ጣ ኛ ጳ ሻ ጻ ዣ። ቻ ጣ ኛ ጳ ሻ ጻ ዣ። እነዚህ በአፋን ኦሮሞ ውስጥ ድርብ ፊደላት ይባላሉ። ስለዚህ አፋን ኦሮሞ ውስጥ ስንት ፊደላት ይገኛሉ? ስንት ፊደላት ይገኛሉ? 5 አናባቢ ዱበቺፍቱ፣ 21 ተነባቢ ዱቢፈማ፣ 7 ድርብ ፊደላት። አንድ ላይ ስንት ነው የሚሆኑት? 21 5 7 አንድ ላይ 33 ፊደላት ይገኛሉ ማለት ነው። በአፋን ኦሮሞ ውስጥ 33 ፊደላት ይገኛሉ ማለት ነው። ቀጥሎ ደግሞ በአማርኛ ፊደላት እናያለን። አ ባ ጫ ዳ ኤ ፋ ጋ ሀ ኢ ጃ ካ ላ ማ ና ኦ ፓ ቃ ራ ሳ ታ ኡ ቫ ዋ ጣ ያ ዛ። እነዚህ ደግሞ በአፋን ኦሮሞ ውስጥ ቁቤ ደቻ የምንላቸው ድርብ ፊደላት ናቸው። ቻ ኛ ጳ ሻ ጻ ጣ ዣ። እነዚህ 7 ናቸው። ይሄኛው ጣ ይባላል። በአማርኛ ፊደላት ውስጥ ስለማይገኝ በአፋን ኦሮሞ ነው ያስቀመጥኩት። ጣ። 2 ጥያቄ ጠይቃችኋለሁ፣ እናንተ ትመልሳላችሁ ማለት ነው። የመጀመሪያው አፋን ኦሮሞ ውስጥ ስንት ፊደላት ይገኛሉ? አፋን ኦሮሞ ውስጥ ስንት ፊደላት ይገኛሉ ይላል የመጀመሪያው። የሁለተኛው በአፋን ኦሮሞ ፊደላት ውስጥ ስንት አናባቢ፣ ስንት ተነባቢ፣ ስንት ድርብ ፊደላት ይገኛሉ? እነዚህን 2 ጥያቄዎችን አሁን በተማርነው ትምህርት መሰረት ትመልሳላችሁ ማለት ነው። የዛሬ ትምህርታችን ይሄንን ይመስላል። ጥያቄ ሀሳብ ካላችሁ ኮሜንት ላይ መጻፍ ትችላላችሁ። እንዲሁም በውስጥ መስመር እንደጠቀማችሁ ተስፋ አደርጋለሁ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ላለው በሌላ ትምህርት እስክንገናኝ